ሄይ ትሬደርስ እንዴት ናችሁ? ዛሬ ደግሞ ስለ ኤኤምዲ ኮንሰፕት ነው የምናየው። ኤኤምዲ ምንድን ነው፣ እንዴትስ ልንጠቀምበት እንችላለን የሚለውን ሀሳብ በጥቂቱ እንዳስሰዋለን ማለት ነው። ኤኤምዲ ማለት ምን ማለት ነው? በመጀመሪያ ኤኤምዲ ማለት ከሶስት ቃላት የወጣ የአብሪቬሽን ወርድ ነው እና ወርዱም አኩሙሌሽን፣ ማኒፑሌሽን ኤንድ ዲስትሪቢዩሽን ነው። አኩሙሌሽን ማለት ምን ማለት ነው? አኩሙሌሽን ማለት በፕራይስ በተመሳሳይ ሬንጅ ውስጥ ሃየር ሃይ ሎር ሎ ሃየር ሃይ ሎር ሎ እየሰራ ሲሄድ ሁለቱንም ሃየር ሃይ እና ሎር ሎ መስበር ሲከብደው ያንን የማርኬት ኮንዲሽን ምን እንለዋለን? አኩሙሌሽን ኦር ደግሞ ኮንሶሊዴሽን ኦር ደግሞ ሬንጂንግም ልንለው እንችላለን። ያንን አኩሙሌሽን ብለን እንጠራዋለን ማለት ነው። ላይክ እዚህ ጋር እንደምታዩት ይህንን ቦታ ፕራይስ መስበር ከቦታል ማለት ነው። ይሄ ቦታ አኩሙሌሽን ነው። ሁለተኛው ደግሞ ማኒፑሌሽን። ማኒፑሌሽን ምንድን ነው? ማኒፑሌሽን ፕራይስ በተመሳሳይ ሬንጅ ውስጥ እያለ ኮንሶሊዴሽን ላይ እያለ ወደ አንድ አቅጣጫ ብሬክ አድርጎ ልክ ሲወጣ ብዙ ትሬደሮች ምን ያስባሉ? በቃ ከዚህ በኋላ ብሬክ አድርጎ ወደ ላይ ሊወጣ አይችልም ብለው እዚህ ጋር ኦርደራቸውን ያስቀምጣሉ። ለምሳሌ እዚህ ጋር ሎር ሎ ሃየር ሃይ ሎር ሎ ሃየር ሃይ ሎር ሎ እየሰራ ነው፣ እዚህ ሬንጅ ውስጥ ነው። ከዛ በኋላ ይሄንን ሎር ሎ ሰበረውና ሎር ሎ ፈጠረ ማለት። እሺ ማኒፑሌሽንስ ምንድን ነው? ማኒፑሌሽን ከስሙ እንደምንነሳው ማጭበርበር የሚል ትርጉም ነው ያለውና ልክ ሬንጂንግ ላይ የነበረውን ፕራይስ እንደሰበረው አስመስሎ ፌክ አውት ያሳየንና እዛ ጋር ኦርደር ተቀብሎ እነዚህ የገቡትን ሪቴል ትሬደሮች ምን ያደርጋቸዋል? ሊኩዴት ያደርጋቸውና ተመልሶ ትክክለኛውን አቅጣጫ ይጀምራል ማለት ነው። ከዛ ምንድነው ዲስትሪቢዩሽን? ዲስትሪቢዩሽን የማርኬቱ ትክክለኛ ፕራይስ አክሽን ነው። ሊሄድ ወደ የፈለገበት እውነተኛ አቅጣጫ ያንን ዲስትሪቢዩሽን እንለዋለን። እዚህ ጋር ይህንን እነዚህን እዚህ ጋር ፌክ አውት ፈጥሮ ማኒፑሌት ካደረጋቸው በኋላ ይሄኛውን ሃይ ይሰብረዋል ማለት ነው። እዛ ጋር ምን ይፈጠርልናል? ፌር ቫልዩ ጋፕ። ልክ ፌር ቫልዩ ጋፓችን ቴስት እንደተደረገልን እዛ ጋር ኦርደራችንን አስቀምጠን መግባት እንችላለን ማለት ነው። ለሴልም ሲሆን ደግሞ ተመሳሳይ ነው። እሺ አሁን ደግሞ በታይም ስቴጅ ናቸው ከፋፍለናቸው እናያቸው። አኩሙሌሽን የሚፈጠረው ብዙ ጊዜ በኤዥያን ታይም ስቴጅ ላይ ነው። ማኒፑሌሽን የሚፈጠረው ደግሞ ብዙ ጊዜ በለንደን ታይም ስቴሽን ነው። ዲስትሪቢዩሽን የሚፈጠረው ደግሞ ብዙ ጊዜ በለንደን እና በኒውዮርክ ስቴሽን ሊፈጠር የሚችል የማርኬት ኮንዲሽን ነው ማለት ነው። በኒውዮርክ እና በአንዳንዴም ደግሞ በለንደን ሊፈጠር ይችላል። ይህንን በማየት የማርኬቱን ትሬንድ ማወቅ እና ፕሬዲክት ማድረግ እንችላለን ማለት ነው።